እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በመላው ዓለም ላይ ያላችሁ የኢትዮጵያ ሕዝብ በሙሉ እዚህ ምስሉ ላይ ያቀረብኩላችሁ የውሽማ ቋንጣ ፍርፍር ይባላል። የውሽማ ቋንጣ ፍርፍር ተብሎ ስም የወጣለት በድሮ ጊዜ በጣም ለሚወዱት ሰው የሚሰሩት የሚጣፍጥ ምግብ ማለት ነው። ስለዚህ እሱም ደግሞ አሰራሩ ምንድነው? ነጭ ሽንኩርት፣ ቲማቲም አድርገው በቂቤ ነው የሚቁላለው። በቂቤ ተቁላልቶ ከእንደገና ትንሽ ውሃ ጣል ተደርጎ አሁንም ቂቤ ተጨምሮ እጅ ላይ ቂቤው እስኪታይ ድረስ እንደማለት ነው። ከዛ ያቺ ሽፍንፍን ተደርጋ ትቀርባለች። አይብ ካለ አይብ ከሌለ በባዶ ወይ ደግሞ እርጎ ወይም ደግሞ ጠላ እሷን ጉንጭት የሚያረጓትን በብርጭቆም ይሁን በኩባያ ከጎኑ ይቀርባል። ያ ይበላል ማለት ነው። ይሄንን የውሽማ ቋንጣ ፍርፍር ልነግራችሁ የፈለኩት ለምንድን ነው? በበፊት ጊዜ የሚሰራው ምግቦች ጤንነት ነበራቸው። እንዳሁን ብዙ አይነት የቅመም አይነት ሳይጨመርባቸው ነጭ ሽንኩርት ብቻ ሆኖ ማለት ነው ጣዕሙ። ሌላው ቅመም ቂቤው ላይ ስለሚገኙ አያስፈልጉም እንዲሁ ባናት የሚጨመሩ። አሁን ላይ ዘመናዊነት ይመስለኛል የተለያዩ ቅመሞች ሁሉም በየራሱ ያዘጋጀበት የባህሉ ቅመም እያመጣን ቀላቅለን እየጨመርን ግማሾቻችን የብዙ የጨጓራ በሽተኞች ይሆንናለን። ጤናችን በአጠቃላይ ውስጣችንን የሚያሳምሙን ነገሮች እየበዙ ነው። ስለዚህ ወደ ኋላ ተመልሶ እናቶች ረጅም ዓመት የኖሩት በጤንነት ለምንድን ብለን ስንል የሚጠቀሙት ለሁሉም ነገር ነጭ ሽንኩርት ብቻ ነው። የጾምና የፍስክ እንኳን የጾም ጊዜ እንኳን የሚሰራበት ነጭ ሽንኩርት ብቻ ነው የሚጨመረው። ምንም ታክል ዘይት ባናት ጠብ ትደረጋለች። ከዛ ውጭ ያለው ማጣፈጫው ነጭ ሽንኩርት ነው እንጂ ምንም አይነት ቅመም ሌላ ቅመም አይጠቀሙም። ስለዚህ አሁንም ቢሆን እያንዳንዳችን ጤናችንን ለመጠበቅ ራሳችንን በሰላም ውስጣችንን ሰላም ለመስጠት መጠቀም ያለብን ሁልጊዜ ለየትኛው ምግባችን ላይ ነጭ ሽንኩርት ብቻ እንጠቀም። ለዛ ነው የውሽማ ቋንጣ ፍርፍር የሚለውን ስሙን ተጠቅሜ ይሄንን ለመግለጽ ፈልጌ ነው። እናንተም ሰርታችሁ ብሉት፣ በጣም ይጣፍጣል። የውሽማ ቋንጣ ፍርፍር በጣም ይጣፍጣል። በድሮ ጊዜ ሲሰሩት እናቶች ቀምሳችሁት የምታውቁ ከሆነ ከፍ የምትሉ ታውቁታላችሁ። ሌላው ቀርቶ እጅ ላይ እንኳን ሽታው 2 ቀን 3 ቀን ያድራል። ምክንያቱም እንዳሁን ጊዜ የእጅ መታጠቢያው ስለሌለ ለቅለቅ ብቻ ነው በሆነ ነገር ጠረግረግ አድርገው ነው የሚተዉት። ምክንያቱም በየሀገሩ ላይ በገጠሩም ሳሙና የገባው ድሮ እንደወደ ለልብስ ማጠቢያ ብቻ ነው እንጂ በቤት ውስጥ ገፋ ቢል እንደ ድንገት አይጃክስ ገዝተው ቢገቡ ነው እንጂ የለም ማጠቢያ እንኳን ውሃ ነው በብዛት የሚጠቀሙበት። እና አሁን ላይ የምናስገባቸው በየቤታችን የብዙ ንጽህና መጠበቂያ ብለን የምንላቸው ነገሮች ብዙ አይነት በሽታ እያመጡብን ነው ሳናውቀው። አሁን ቁጭ ብለን ቢሰላ ድሮ ከሚሞተው ሰውና አሁን ከሚሞተው ተብሎ ቢባል ድሮ ከሚታመም ሰውና አሁን ከሚታመም ሰው ልዩነት ቴክኖሎጂ በሰፋ ቁጥር ከሚታመመው ሰውና ቴክኖሎጂ ሳይኖር በፊት ተብሎ ቢጠና ቴክኖሎጂ ሳይኖር በፊት ብዙ ሰዎች አይታመሙም፣ ብዙ ሰዎች አይሞቱም ነበር። አሁን ግን ሰለጠን ብለን እያንዳንዱ ነገራችን ወደ ቤታችን የምናስገባቸው ነገሮች በሙሉ የስልጣኔ እቃዎች መግደያዎቻችን ናቸው። ስለዚህ በጣም ጥንቃቄ እንውሰድ፣ ራሳችንን እንጠብቅ። እግዚአብሔር ወደዚህ ምድር አምጥቶ እስከ የምንሄድባት ሰዓት ድረስ ራሳችንን ሳናማቅቅ በበሽታ ላይ ሳንጥል ሳናቃስት ስቀን ተጫውተን ብቻ መንገድ ነው እና ይሄኛው መንገዳችን ጉዟችን አመጋገባችንን አስተካክለን ወደ ጠራን ቦታ ላይ ወደምንፈለግበት ወደማንቀርበት ለመሄድም ለሰዎችም ሸክም ሳንሆን በሽታ ላይ ወድቀን አመጋገባችንን እናስተካክል። የትኛውም ነገር የውስጥ በሽታዎች ከምግብ ነውና የሚመጡት። አመጋገባችሁን አስተካክሉ፣ እናስተካክልላለሁኝ። አመሰግናለሁ ስላዳመጣችሁኝ። በሚቀጥለው ደግሞ ሌላ የገጠሩን የባህል የምግብ አሰራራቸውን ይዤላችሁ ቀርባለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን፣ መልካም አዳር፣ መልካም ውሎ ላለሁኝ። አሜን።